አቤት ዛሬ ይሄ ቃል ለማንም ባይሆንና ለኔ ቢሆን ተባረከያለሁ። ሩባሃታ ለበረደባ ሳነበው ራሱ ዛሬ ሉማ ዱማ ሹማ ኪቶሎቦዶሴ በሃዲየሞ እያልኩ ነው ያነበብኩት። ሳነበው ራሱ ሊማጊዳ ሹማ ሀዳንዳ ሙሰቦረ በሃዲያቦስ ሚካሊ በሃጂና ሞንዳ ሰዳ ሙረባሃታ ከተላ በረደባ ጌታ እየተናገረኝ ነው። በእውነት አንድ ሰው ዛሬ ሞገስ ከሰማይ የሆነ ሞገስ እንደ ጋቢና ብርድ ልብስ ተጠምጥሞበት ከዚህ ይወጣል። ካመናችሁ ከጎናችሁ ላለው ሰው ስለኔ ነው የሚናገረው በሉት። ድገሙና በሉ ግድ የላችሁ ዛሬ ሞገስ ጠግቤ ይወጣለሁ በሉት። እኔ የምናገረው ሞገስ ዝም ብሎ ሞገስ አይደለም፣ ዲቫይን ፌቨር ነው ማወራው። ዘጸአት ምዕራፍ 3 ቁጥር 21 አነባለሁ። ሮባ ከተላ በረደባስ በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ፣ እንዲህም ይሆናል በሄዳችሁበት ጊዜ ባዶ እጃችሁን አትሄዱም። ኧረ አሜን በሉ ባካ። ቀጥሎ ግብፃውያንንም ትበዘብዛላችሁ። እስቲ ሞገስ በሉ ባካ። በትምህርት በችሎታ በእውቀትህ በቤተሰብህ በዘመድህ በተወለድክበት ቦታ የምታገኘው ነገር በአንተ ማንነት የመጣ ነው። ወይ ተምረህ ነው ያገኘው፣ ወይ በችሎታ ነው ያገኘው፣ ወይ በዘመዶች በኮኔክሽን ነው ያገኘው። እኔ የምናገረው እሱን አይደለም። ዛሬ ሞገስ ትክክለኛ የሞገስ ዴፊኒሽን ነው ማሳያችሁ። ረባሃታ ለባንዶ እስቲ ሞገስ በሉ። ሞገስ ወደ አንድ ስፍራ ስትሄድ ብቻህን መሄድ ትተህ አባትህ ካንተ ጋር ኦላ ባህታ ካንዳ ልጄ ነው እያለ ስላንተ እየመሰከረ በፊት የተዘጋውን በር እየከፈተ ያስቸገረህን እየበጣጠሰ አባት ይዞ ሲሄድ ሞገስ ይባላል። አልገባህም እንጂ የት ጋር እንደሆነ አውቀዋለሁ ብለህ የዘመርከው እሱን የአቅምህ ምስጢር፣ የችሎታህ ምስጢር፣ የመሄድህ ምስጢር፣ የመውጣት ምስጢር አባትህ ካንተ ጋር ሲሆን ነው። ዛሬ እግዚአብሔር ለልጆቼ ሞገሴን እደርባለሁ። ከጎናችሁ ላለው ሰው ጩሁና ሞገስ በሉ። አንዴ ሞገስ በሉ። ግድ የላችሁ ቁጭ በሉ። ኢየሱስ ጌታ። ሻባሃት ወለባ I will grant these people favor in the sight of Egyptians, and it shall be that when you go, you will not go empty-handed. Amen. በምታልፍበት ሰዎች ሁሉ ፊት ለፊት ባዶ እጅህን መውጣትና መግባት ታቆማለህ ነው። ለህይወትህ፣ ለጥሪ፣ ለአገልግሎትህ፣ ለኑሮ ዛሬ አምላክ እግዚአብሔር የሚያስፈልጉን ሰዎች ያስነሳላል። በሰዎች አይን ፊት፣ በሰዎች ሁሉ አይን ፊት የምትከብድበት ዲቫይን ፌቨር ዛሬ እንደ ልብስ ለብሰ ከዚህ አዳራሽ በኢየሱስ ስም ትወጣ። አይ እስቲ እንደ ጃኬት ልበሰው። የሰማይ ሞገስ ያዩ ሰዎች ሁሉ እንዲወዱ የሚያደርግ እጅህን ባዶ አትሄድም ብለው በአንተ ላይ የሚጥ በኢየሱስ ስም ዲቫይን ፌቨር አንተ ላይ ይወድቃል። ሩባካ ታናማጋ ቁጭ በሉ። ማካታላባ የማላቀውን ሞገስ አይደለም እነግራችሁ። በህልም መድረስ የማትችልበት ቦታ፣ በችሎታ መድረስ የማትችልበት ቦታ፣ በአእምሮ ማሰብ የማትችልበት ቦታ ሞገሱ አውቶማቲክ ተሸክሞ የሚያደርስ ቦታ አለ። ሩባሃታ ለበረደባ የት ጋር እንደሆነ አውቀዋለሁ የህይወቴን ብርታት የት ጋር እንደሆነ አውቀዋለሁ የልቤን ጽናት የት ጋር እንደሆነ አውቀዋለሁ የስኬቴን ምንጭ የት ጋር እንደሆነ አውቀዋለሁ ጭብጨባስቲ የት ጋር እንደሆነ አውቀዋለሁ የህይወቴን ብርታት የት ጋር እንደሆነ
አላወቅም። ሞገስ እየተደበረበ ነው። የት ጋር እንደሆነ አውቀዋለሁ። ምድር ሰማይ ይስማ። የት ጋር እንደሆነ አውቀዋለሁ። የሕይወቴ ብርታት የት ጋር እንደሆነ አውቀዋለሁ። የልቤ ጽናት የት ጋር እንደሆነ አውቀዋለሁ። ብርቱ ጎኔንማ የት ጋር እንደሆነ አውቀዋለሁ። ምድር ሰማይ ይስማ። የት ጋር እንደሆነ አጨብጭቡ እስቲ ባካችሁ። ሃሌሉያ። ዛሬ የሞገሴ ቀን ነው ነው ግብፃውያን ለ400 ዓመት ፈርዖን ባሪያ አድርጎ ያኖራቸው ነበር። ባርነት ነው ሕይወታችን። የታዘዙትን የሚሰሩ ናቸው። በከፍተኛ መከራ ውስጥ የሚኖሩ ናቸው። እስከ መቼ? ሞገስ እስኪመጣ ድረስ። ሙታላ ባህታንዳ ሞገስ በመጣ ጊዜ ግን እግዚአብሔር እንደዚህ አለ፣ በሕዝቤ ላይ ሞገሴን ሬዲሜድ ሰፍቼ አምጥቻለሁ። ግብፃውያን በቤታቸው የሸሸጉትን ለዘመናት ያጠራቀሙትን ሲገዟችሁ የነበሩ ጨካኞች የሚጠሏችሁ ሁሉ ከሸሸጉበት ቦታ እያወጡ እንኩ ባካችሁ ብሎ ይሰጧቸዋል። እናንተም ደግሞ ግብፃውያንን ትበዘብ ወረባህታ ከተንዶባ ሰንታላ ባህዲያ ቦሰባው የዛሬ ተረኞች አሉ። ዛሬ ሰዎች ሁሉ የጠሏቸው የገፏቸው በር የዘጉባቸው ዛሬ ከሚመጣባቸው ሞገስ የተነሳ ይኸው ውሰድ፣ ይኸው ያንቺ ነው፣ ይኸው ማቶራ ባህታንዳ በቤተ ሞገስ ታገኛለህ። በስራሽ ቦታ ሞገስ ይደረብልሻል። ለብዙ ዓመታት ያሰቃየሽ ከሞገሱ የተነሳ በረከትሽን መልቀቅ ይጀምራል። አምላኬ ዛሬ ሞገሱን ባንቺ ላይ በኢየሱስ ስም ይደርባል። ካመናችሁ እልልታ ጭብጨባ ለጌታ። ሞገስ በገንዘብ አይገዛም። ብዙ ሰዎች በገንዘባቸው ሞገስን መግዛት ሞክረዋል። ኢምፖሲብል። ሞገስ በሰበሰብከው የዲግሪና የፒኤችዲ ብዛት አይመጣም። ብዙ ዘመድ ስላለ ሞገስ የለም። ሞገስ ኢዝ ዲቫይን ሩማ ሀታካታን ሞገስ አንድ ጊዜ ጠብ ካለበት ጊዜ ጀምሮ ከአፈር ላይ ተነስተን ሁለ ባህቲ ከንዶ ማቱ ለባ ዘምያ አይደለም የምናገረው፣ ጌታ ተናግሮኝ ነው የመጣሁት። ዛሬ ሞገስ ይደረብልሃል። የሰዎች አይን እያየ የጠላቶች አይን እያየ ውድቀትን የዘመሩት እያዩ አምላኬ ዛሬ የብርሃን ልብስ ያለብሳል በኢየሱስ ማካታላ ባህታን ነው። ጌታ ምስክሬ ነው። ራእይ እያየሁ ነው ያለሁት። ነጭ የብርሃን ልብስ ብዙ ሰዎች ላይ መላእክቶች ሲያለብሱ አያለሁ። በብዙ ሰዎች ዘንድ የተጣሉ የተረሱ የማይታሰቡ መታሰቢያ የሌላቸው ለብዙ ዘመናት በአባታቸው ፊት ሲያለቅሱ የነበሩ አምላኬ ዛሬ የሞገስ ልብስ ደረበ። ረባባባ ታታታሞ ዲካቲና ማቱንደ ባዳ ሞገስ ለብሰ ወደ ፍርድ ቤት ትሄዳለህ። ሞገሱን ደርበህ ወደ መስሪያ ቤት ትሄዳለህ። ሞገስ ደርበህ በአገልግሎት ቦታ ትሄዳለህ። የሆነ ነገር ተቀይሯል ባንተ ላይ፣ አንቺ ላይ የሆነ ነገር ተቀይሯል ትባላለህ። ሞገስ ተደረበ። ሩማ ሀታካታ ከጎናችሁ ያለውን ነቅነቅ አርጉትና ለዘመናት የጠፋብህ፣ ለዘመናት የተሰወረብህ፣ ለዘመናት የተደበቀብህ አሁን ከሚመጣብህ ሞገስ የተነሳ ካለበት እየሮጠ ወደ አንተ ይመጣል። ሞገስ በአገልግሎት ሞገስ፣ በቤት ሞገስ፣
የተደረበልህ ሁታካታንዶ ካታንደያ ሩምባሃታንዶ ይህ ማህቴላ ቦዳ የወደክ መስሎ ነው። የተረሳ መስሎ ነው። አፈር ላይ ያለ መስሎ ነው። ኖ ኖ ኖ ኖ ኖ ኖ ሞገሱ አክቲቬት እስኪሆን ድረስ ነው። ዛሬ ይሄ ሞገስ በኢየሱስ ስም ተደርቦልሃል፣ ተደርቦልሻል፣ ተደርቦልሃል፣ ተደርቦልሻል። እድፋም ጥምጣም ከአናት ላይ ይፈታል ዛሬ። ሩማህ ታንዳና አዲስ ልብስ ይመጣልሻል። ከወደቅሽበት ትነሻለሽ። ንጉሥ ለሚወደው እንዲደረግለታል ትባላለህ። ያመነ ሰው እልልታ ጭብጨባ ለጌታ። አሜን አሜን አሜን። ሩባህ ታለባ ኖስቲ እናንተ ወንድሞች ኑ፣ እናንተ ወንዶች ሁሉ ነው እዚህ ተሰራች ተሰራው ነው አጋባሉ ረበረና ና አሁን ይሄ ሰው ጠይቃቸው ዝም ብለህ ለምናቸው ነገር ለምን የለም ይሄ የራስህ ችሎታ ነው። በሉት በጎናቸው አሜን አሜን አሜን። አሁን ሞገስ ይመጣል። ዙር ወደዚህ አለፍ ዝም ብለህ አትለምን ዝም ብለህ ዛሬ እግዚአብሔር ሞገስ ይደርብልሃል። ፊታቸውን ያዞሩብህ፣ ፊታቸውን ያዞሩብህ፣ ፊታቸውን ያዞሩብህ። ከሞገስ የተነሳ ይፈልጉሃል፣ ያፈላልጉሃል። ሞገስ ይመጣብሃል። ያመነ ሰው ጮሆ አሜን ይላል። የት ጋር እንደሆነ አውቀዋለሁ። ወይ ጭብጨባ ጭብጨባ። አዎ አዎ ጭብጨባ። የት ጋር እንደሆነ የት ጋር እንደሆነ ወደ ላይ ወደ ላይ የት ጋር እንደሆነ የት ጋር እንደሆነ እልልታ ጭብጨባ። ቁጭ በሉ። ኢየሱስ ጌታ። ዣማህ ታለባ ሩማሃታካቶ ሩማሃቲና ራባጋቶ ዝምባሃቲን ደቦረ ሪካታ ለባለ ሞገስ ትጠግባለህ። ታገኛለህ አላልኩም፣ ትጠግባለህ። የተተረፈረፈ ሞገስ ውስጥ ትገባለህ። እኔ በሕይወቴ ሆነው ስለማይ ነው። ለሰው ያልተከፈተ በር ሁሉ ለእኔ ሲከፈት አይቻለሁ። እንዴት እዚህ ደረስኩ? በምን ተአምር? ሞገስ 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 ሞገስ። አንቺ ላይ ሞገስ ይመጣል ዛሬ። አንተ ላይ ሞገስ ይመጣል ዛሬ። በፊታቸው ሞገስን ሰጥቻችኋለሁ የሚለው ቃል በእንግሊዝኛ ኢንሳይት ነው። ሞገስ ከእይታ ጋር የተገናኘ ጉዳይ ነው። የተቋጠሩ ነገሮች፣ አልፈታ ያሉ ነገሮች፣ አልሄድ አልከፍ ያሉ ነገሮች በአንድ ሰው ፊት ሞገስ እስክታገኝ አዲስ አበባ እየነዳ አንተ ሰውዬ ይልሃል። ካየው ጊዜ ጀምሮ ውስጥ የተጨነቀ ተናወጠ። ያንተ ነገር እንዲሆን
ለማስፈጸም አነሳሳኝ ጌታ። በፊታቸው ስትወጣና ስትገባ ይላል። በሉስቴ በፊታቸው ስትወጣና ስትገባ ባዶ እጅህን አትሆንም። 400 ዓመት ባዶ እጃቸውን ነበሩ። 400 ዓመት ያሟቸዋል። 400 ዓመት በግዞት አስሯቸዋል። የልጅ ልጆቻቸውን ገዝተዋል። ሞገስ ሲመጣ ግን ይሁን ሰማሃተ ይላል። ይሄው ብሩ ማሃታ ከተተባ ስለማን እንደምናገር እኮ አላውቅም። ዛሬ ሞገስ አጥልቀሽ ወጣሽ። ይሄን ሰውዬ ካየሁት በኋላ ማሃታ ከተተማ እንደባዳ ተባላለ በኢየሱስ ሞገስ ብሎ ግድ ይላችሁ። ከ127 የመጡ ሀገር የመጡ ነገስታት ሁሉ ባሉበት ሚስቱ ሲያስቀራት ሚስትየው ከባድ ነገር ታሳየች። ከባድ ለንጉሥ የማይገባ ኧረ ብትባል ባትባል ከዛ ቴክሲስ ንግሥት የምትሆን 127 ሀገሮች ላይ በዓለም ላይ የምትነግስ ንግሥት ትፈልጋለች። ለ6 ወር በጣም በከርቤ በሽቶ በምናምን ያማሩ ብዙ ቆነጃጀት በፊቷ አለፉ። በጣም ብዙ ቆነጃጀት ናቸው። ከነሱ መሃል ግን አንድ ነበረች። ያማሃታ ባላ እኔ ዝም ብዬ ሳስበው አስቴር በዛን ዘመን ከነበሩ ሴቶች ሁሉ የተሻለ ቁንጅና ያላት አይመስለኝም። የሚመስለኝ ግን ቆንጆች ሲያልፉ ንጉሱ ኖ 6 ወር ሙሉ ፕሮግራም ይዘው ቆንጆ ልብስ ለብሰው በወርቅ በምን ያጌጠ ልብስ ለብሰው ንግሥት እኔ ስትል እለፊ ያንቺንም እለፊ ሲያሳልፍ አንድ ጊዜ ከዙፋኑ ላይ ማለፍ ልታልፍ የማትችል ባለብዙ ሞገስ የኪዳን ልጅ ለባህታ ከታንዶ ሞገስ ያገኘች የጠገበች አስቴር ስትመጣ ብድግ አለ ሰውየው። የወርቅ በትሬን አምጡልኝ፣ እችኛዋ ማለፍ አትችልም፣ በአጠገቤ ማለፍ አትችልም። አረ ባህታ ከቶን ከዚህ በኋላ በሁለት ጎናቸው በሰዎች አጠገብ ስታል ዝም ብለህ ማለፍ አትችልም። ከሞገሱ የተነሳ ዝም ብለህ ማለፍ አትችልም። ካለብህ ክብደት የተነሳ ዝም ብለህ ማለፍ አትችልም። በኢየሱስ ስም ሞገስ ዛሬ ይደረብላል። አንዳንድ ሰው ኦልሬዲ ሞገስ ይደረበለ። በዓለም ላይ ብዙ ሰባኪዎች አሉ። ሰባኪ ፕላስ አሉ። ባለ ሞገስ ሰባኪዎች በዓለም ላይ ብዙ ዘማሪዎች አሉ። ዘማሪ ፕላሶች አሉ። በዓለም ላይ ብዙ ነጋዴዎች አሉ። ነጋዴ ፕላስ ዛሬ በኢየሱስ ክርስቶስ ፕላስ ሆነ ትወጣለህ። አምላኬ ሞገሱን ይደርብልብሻል። አምላኬ ሞገሱን ይደርብብሃል። አጨብጭቡና ቁጭ በሉ። ኢየሱስ